እርግጥ ነው አነጋጋሪው ፓስተር ማረሚያ ቤት ገብቷል። በዚህ ፓስተር ሕፃናት በብርድ ልብስ ተጠቅልለው ተጥለዋል። መረጃዎች እንደሚያሳዩት ከሆነ ደግሞ የ401 ሰዎች ሕይወት ያለፈ ሲሆን ከ100 በላይ በጅምላ የተቀበሩ ተከታዮቹ አስከሬኖቹ ጥቅጥቅ ባለው ደን ውስጥም ተገኝቷል ተብሏል። ቀጣዩ የዓለም ስጋት እኔ እንደዚህ ነኝ እኔ እንደዚያ ነኝ የሚሉ የሐሰት ነቢያት መሆናቸው ጥያቄ ውስጥ የሚገባ ጉዳይ አይደለም። ገነት ወስዳቸዋለሁ ብሎ ለ400 ሰዎች ሞት ምክንያት የሆነ የምጽአት ቀን ጠሪ ፓስተር ወንጌል ላይ ግን እስከ መቼ ነው እንደዚህ የሚዘባበቱበት? ምጽአት ጠሪ ፓስተሮች በአፍሪካ በጣም በዝተዋል። ኢትዮጵያ ውስጥ ደግሞ እንደ አሸን እየፈሉ ነው። ከሰሞኑ በማህበራዊ ሚዲያ በኩል አንድ ፓስተር ወደ አንድ ከተማ መግባቱን ተከትሎ መንገድ ተዘግቶ ስራ ቆሞላ በማርሽ ባንድ የከተማው አመራሮች የመከላከያ ሰራዊቱ ብቻ በአጀብ ሲቀበሉት የሚያሳዩ ምስሎችን አይቻለሁ። በእርግጥም ከጊዜ ወደ ጊዜ በሚኒስትሪ ሚዲያው ሳይቀር ሕፃናትን ለመስዋዕትነት አቅርብ ያለው ሰው ገድያለሁ ምናምን የሚሉ በወንጀል የሚያስቀጡ ተግባራት መፈጸማቸውን የሚናገሩ ምስክርነት ሰጪ ነኝ ያሉ ሰዎች የፀጉር ቁርጣቸውን ሳይቀር ከጌታ የተቀበሉ በወንጌል የሚዘባበቱን ታዝቤ በዚህ ከቀኖና አስተምሮ ከመጽሐፍ ቅዱስ በላይ ለግለሰቦች ጥብቅና መቆም መገለጫ በመሆኑ ዝምታን መርጬ ነበረ ቢሆንም አሁን ግን መሰል ድርጊቶች የጅምላ ሕይወት ማለፍ እንዳይዳረገን ከኬንያ ምን እንማራለን የሚለውን ለማስፈር ነው የወደድኩትኝ ይሉናል ይህንን ሐሳብ ያካፈሉን ሰው። እንግዲህ ከሰሞኑ የኢትዮጵያ ወንጌላዊት ኅብረትም እንደዚሁ መግለጫ አውጥቷል። እንደዚሁም ደግሞ ይሄ በማርሽ ባንድ የታጀበውም ፓስተር ነኝ የሚለው ግለሰብም መግለጫ አውጥተዋል። እንግዲህ እርስ በርስ በአፍ ሽኩቻ ላይ ናቸው ያሉት። እኛው እኛ የሚመለከተን እሱ አይደለም ምን መማር አለብን የሚለውን ግን አሰፍራለሁ። ሰላም ይኑረን፣ ተስፋን አንጣ። ውድ የቻናሌ ቤተሰቦች እንደምንሰነበታችሁ አብራችሁን ትቆዩ ዘንድ ግብዣዬ ነው። ሰናይ ቆይታ ነው ምላችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉት። ሙሉ መረጃውን ቀጥላለሁ። የምጽአት ቀን ነብዩ የ50 ዓመቱ ጎልማሳ ዓለምን ጉድ ያስባለው ኬንያ ሐዘን ቀንን ያሳወጃት ያሳዘነ ተግባር የፈጸመ የረሃብ አምልኮ መሪውና አሁን ደግሞ በኬንያ እስር ቤት የሚገኘው ፓስተር ነቢይ ፖል ሚቴንጌ ማኬንዞ ተወልዶ ያደገው በደቡብ የምስራቅ ከዋናው ገጠራማ አካባቢ ያደገ ሲሆን መጀመሪያ የታክሲ ሹፌር ይሰራ ነበር። በኋላ የህዝብን ስነ ልቦና ቀድሞ አወቀና ከከተማዋ በስተምዕራብ 70 ኪሎ ሜትር ወይንም ደግሞ 43 ማይል ርቀት ላይ ወዳለው ሻካሆላ ጫካ በመሄድ ነው እንግዲህ የጉድ ኒውስ ኢንተርናሽናል ቸርችን በመመስረት እጅግ አስከፊ ከሆኑ የአምልኮ ስርዓቶች ጋር በተያዙ አደጋዎች ከ400 በላይ ተከታዮቹን በመሞታቸው የሰው እልቂት በመከሰቱም ለፍርድ የቀረበ ሰው ነው። ይህ ፓስተር በኬንያ ለ4 ቀናት የሚቆይ ችሎት ተዘርግቶ ቢያንስ የሚገርማቸው 420 የአይን ምስክሮች ለችሎቱ ምስክርነት የሰጡበት የሽብር ድርጊቶችንም በመፈጸም በሕፃናት ላይ ጭካኔን የተሞላበትና የማሰቃየት ወንጀል ክስም ቀርቦበታል። የሚደንቃችሁ ፕሬዝዳንት ዊሊያም ሩቶ እንኳን የሟቾችን ሞት የሚያጣራና የሃይማኖት አካላትን የሚመለከቱ ደንቦችን የሚያጣራ ኮሚሽንም እስከ ማቋቋም ያደረሰ ለሰሚ የሚከብዱ ድርጊቶችን የፈጸመ ሲሆን የኬንያ የረሃብ ኑፋቄ መሪ የሚባለው ማኬንዚም ልክ እንደኛዎቹ አሜን ባይ እልፍ ተከታዮች ነበሩት። ይህ አስተምሮ መጽሐፍ ቅዱሳዊ አይደለም የሚሉትንም ግር ብለው በሆይ እውነትን ይደብቃሉ። ለመሆኑ እንዲህ ያልክ ከምን ተነስተ ነው ትሉኝ ይሆናል መባሉ አይቀርምና ብቻ ስለ ማኬንዚ ዓለምን ካነጋገሩ የታላላቆቹ ሚዲያዎች የፊት ገጽ ሽፋን ካገኙ እውነቶች ጥቂት ልበላችሁ። በኬንያ እንደዚህ ያለ የሰው ሕይወት ማጥፋት ወንጀል ተከስቶ አያውቅም ሲሉ አቃቤ ሕግ አሌክሳንደር ጃሚያሚና ለኤኤፍፒ የዜና ወኪል የተናገሩለት ሰውየው በኢትዮጵያ አቆጣጠር ባለፈው ሚያዝያ 15 ላይ ዓለም ትጠፋለች አለው። ለ1000 ዓመታት ዓለም በሌሎች አካላት ስለምትመራ የዓለም ምጽአት መቅረቡንና ከዛ በፊት እነሱን ከኢየሱስ ጋር ለማገናኘት ወደ ገነት ሊወስዳቸው የተላከ እንደሆነ ክርስቶስ ተከታዮቹን ቀድሞ በገነት እንዲገቡ ለ9 ዓመት ምድሪቱን ለማዳን የላከው ነብይ እንደሆነ በዩቲዩብ ያጋራው ቪዲዮ ላይም ታይቷል። እስካሁንም ጊዜ ድረስ በድረገጾቹ ላይ የሚገኙ የፓስተሩ ስብከቶች የምጽአት ቀን ደርሷል፣ ገነትን ቀድመን እንያዝ የሚሉ ሲሆኑ ከባድ ጽንፈኝነትና በባዕድ አምልኮም የተሞሉ ናቸው ስብከቶቹ። በሺዎች የሚቆጠሩ አማኞችን ወደ ገነት ለማስገባት በሚል ጫካ ውስጥ በማጉር ኢየሱስን ለማየት በረሃብ እንዲያልቁም አድርጓል። የጅምላ ረሃቡን ያዘዘው ሕፃናት መጀመሪያ ቀጣይ ወጣቶች ከዛም ታላላቅ ሰዎች በአራተኛ ራሱን ሲሆን የገነትን በር የመዝጋት ኃላፊነት እንደተሰጠውም ሲያስተምር አሜን ይሉ ነበረ። በእርግጥ በኋላ ከታሰረ በኋላ ምግብ አለመቆሙን ሌሎችን በፍላጎታቸው ማድረጋቸውን ገልጿል። ከዓለም ጋር ኅብረት የላችሁም የተመረጣችሁ ናችሁ ኢየሱስ ነግሮኛል አናገረዋለሁ በሚል ንግግሮቹ ተከታዮቹን ይሰብካል። ተከታዮቹም ደግሞ አሜን ይሉ ነበር። የአምልኮ ተከታዮቹ ራሳቸውን አስርበው በጥም ሕይወታቸው ካለፈ ቀድሞ መንግሥተ ሰማያት እንደሚገቡ አስተምሯል። በዚህ ቀኖና በሕግ በሌለው ኢየሱስን እንደ ግል አዳኝ የመቀበል አስተምሮ መሰረት የሌለው አካሄድ ሰዎች በረሃብ በጥም ራሳቸውን እንዲዳረጉ ባዘዘው መሰረት
የ401 ሰዎች ሕይወት ያለፈ ሲሆን ከመቶ በላይ በጅምላ የተቀበሩ ተከታዮቹ አስከሬኖቹ ጥቅጥቅ ባለው ሻካውላ ደን ውስጥ ተገኝቷል። የብሪታንያው ሮይተርስ እንደዘገበው ማኬንዚ በኬንያ ጥቅጥቅ ባሉ ደኖች መካከል ኢየሩሳሌምና ይሁዲ በሚል በሰየማቸው ድንኳን ይኖር የነበረ ሲሆን ተከታዮቹን ሆስፒታል እንዳይሄዱ፣ ልጆቻቸውን እንዳያስተምሩ፣ መድኃኒት እንዳይውጡ፣ ምግብ እንዳይመገቡ የሚያስተምር ነበር። የማኬንዚ ምክትል የነበረውና በኋላ በፓስተሩ አካሄድ ራሱን ያገለለው ቱቲ ካታና ለኒውዮርክ ታይምስ እንደተናገረው ሕፃናት በረሃብ እንዲሞቱ ጠራራ ፀሐይ ላይ ተጥለዋል። ሰንዴይ ታይምስ ሕፃናት ደግሞ በረሃብ ጥም እንዲሞቱ ለ5 ቀናት በባዶ ቤቱ እንዲቀመጡም ተደርጓል ሲል ዘግቧል። የማኬንዚ ምክትል የነበረው ይህን ጅምላ ግድያ ምርመራ አጋዥ የነበረው ካታና ክፉና ደጉን ለይተው የማያውቁ ጨቅላ ሕፃናት በብርድ ልብስ ተጠቅልለው መቀበራቸውን ይገልጻል። በጣም ልብ የሚሰብረው ገና ሕይወታቸውን ያላለፉ ሕፃናትም ተቀብረው መገኘታቸውና የኬንያ ፖሊስ ምርመራ ወቅቱም ደግሞ አረጋግጦልን ነበር። ከ600 በላይ ማኬንዚ ተከታዮች የት እንደገቡ እንደማይታወቁ በተገኘ ጅምላ መቃብር አስከሬን በተደረገው ምርመራ ሟቾቹ በመታፈን በረሃብ፣ በጥም፣ በድብደባ ሕይወታቸው ማለፉን በቢቢሲ የምርመራ ሪፖርት ላይ ተረጋግጧል። ስለ ማኬንዚ ከዚህ በላይ ብዙ ማለት የሚቻል ቢሆንም አድማጮች እንዳይሰለቹ ከዚህ በላይ ልክተውና ይህ በጎረቤት ሀገር ቅርባችን ኬንያ የሆነና አንድ ሰሞን ያለም መነጋገሪያ ከሆነ ለሰሜ የሚከብድ ባዕድ አምልኮ ጋር ተመሳሳይ መጽሐፍ ቅዱስ ያልሆኑ ትምህርቶች በላይ ዛሬ እንዲህ በዝምታ የሚታዩ ድርጊቶች ነገ ከነገ ወዲያ ከባድ ጥፋት እንዳያስከትሉ በቃችሁ ልንላቸው ይገባል። ሀገራችን ውስጥ ሃይማኖትና መንግስት ለየቅል ናቸው ከሚል መንግስትም ይፈጽሞ የማይጠበቅ የጨዋነት ተግባር መሆኑንም በዚሁ አጋጣሚ መናገር እፈልጋለሁ። በነገራችን ላይ አሜሪካን ፕሮቴስታንቲዝምን ለምን በቃኝ አለች ነው ዋናው ጥያቄ። አሁን እኮ በቃኝ እያለች ነው፣ ግን እኛ ጋር በጣም ነው እየተንሰራፋ ያለው ሐሳቡ። አንዳንድ ጊዜ እስኪ ኢየሱስ ጌታ ነው ተብሎ የተሰበከላትን ሐሳያን ኢየሱስን አምና የሞራል ምስቅልቅል ውስጥ ገብታ ሰዶምና ባቢሎንን ስለመሰለችው ምድር እንመልከት። አሜሪካ ፕሮቴስታንቲዝም እንቅስቃሴ ወደ አሜሪካን በ17ኛው መቶ ክፍለ ዘመን የገባው። በ18ኛው ክፍለ ዘመን የአሜሪካንን ባህል በፕሮቴስታንቲዝም ዘይና መንፈስ ቀረጹ። በአጠቃላይ ይቺ ሀገር 20% የሆኑ የዓለም ፕሮቴስታንት ማህበረሰብን ያቀፈች ናት። ነገር ግን በዚች ሀገር ባለፉት 60 ዓመታት ውስጥ ነገሮች እየተለወጡ ነው የመጡት። የፕሮቴስታንቲዝም ጽንሰ ሐሳብ በዚህ ሀገር መኖሪያ ስፍራ ያጣ አስተሳሰብ ሆኖ በውላላ ሜዳ ላይ መጣል ጀመረ። ካሏት 500,000 ቤተ እምነቶች መሃል 30,000 የፕሮቴስታንት በሮች ከ2006 እስከ 2012 ባሉ 6 ዓመታት ውስጥ ሙሉ በሙሉ ተዘግተዋል። 2012 ዓ.ም በኋላ ደግሞ ባሉት 10 ዓመታት ሃይማኖት አልባ የነበሩት አሜሪካውያን ከ17% ወደ 26% ሲያድግ የፕሮቴስታንት ቤተ እምነት ተከታዮች ቁጥር ግን በተቃራኒው ከ51% ወደ 43% ነበር ያሻቀበው። ግማሽ ፐርሰንት ህዝቧ በሐሳዊ ኢየሱስ ስብከት የደነዘዘባት ይህች ሀገር በመንፈስ መታወክ በየዓመቱ በአማካኝ 45799 ሰዎች ራሳቸውን ያጠፋሉ፣ ይገላሉ። ይህ ፐርሰንት ባለፉት 3 ዓመታት በ30% ያደገ ሲሆን ራስን በማጥፋት ደረጃ በጣም ጥቂት ቁጥር የሚፈጸምባት በየዓመቱ ለተከታታይ ዓመታት እድገት ያላሳየባት ናቫዳ በሚባል ግዛት ውስጥ ነው። በሚገርም ሁኔታ ናቫዳ ስቴት ከሁሉም የአሜሪካን ግዛቶች በፐርሰንት በአንጻራዊነት ጥቂት ፕሮቴስታንት ቤተ እምነት ተከታዮችን የያዘች ናት። ይገርማል። እኛን ሰካራም ጠጭ ይሉን የለ። እስኪ ይቺ የፕሮቴስታንት ስሪት ሀገር የስካር ስኬሏን እንመልከት። እንደ አሜሪካን ብሔራዊ መድኃኒት አጠቃቀምና ጤና ዳሰሳ ጥናት መሰረት 85.6 ህዝብ መጠጥ የሚጠጣ ነው። ይቺ ሀገር ከሕክምና ውጪ $28 ቢሊዮን ወንጀለኞችን ለመቆጣጠር ከምታወጣው የፍትህ በጀት $25 ቢሊዮን እና እንደዚሁም በተሽከርካሪ ግጭት ከምታፈሰው መዋለ ንዋይ $13 ቢሊዮን በላይ መጠጧን ግታ ለመንገዳገድ እንዲያመቻት ለስካሯ ውጪ እንደምታወጣ ታውቃለህ። ወደ $29 ቢሊዮን በሀገር አሜሪካ ለአልኮሊክ መጠጦች ፈሰስ ይደረጋል። ይህም ስካሯ ጣጣ አምጥቶባት በየቀን 261 ሰው በመጠጥ ብቻ በሚያመጣው በሽታ ይሞትባታል። በአመት ከ95,000 በላይ ሰዎች ከአልኮል ጋር በተያዙ ምክንያት ይሞታሉ። ጾታዎችን የቀየሩ ትራንስጀንደርና ግብረ ሰዶማዊ ፓስተርና ነቢያትን በቤተ እምነት ውስጥ በማስገባት ለዓለም ቀድማ ያስተዋወቀችው ይቺ ፕሮቴስታንቲዝም ምድር ናት። ድንገት በምታመልከው አዳራሽ ውስጥ ወንድ ከወንድ ሲሳሳም ወይንም ስርዓተ ጋብቻ ሲፈጽምባቸው ብትመለከት እንዳትደረግጥ። ይሄ የተለመደ። ሁለት ሴቶች እየተሳሳሙ ኢየሱስ ያድናል፣ ኢየሱስ ጌታ ነው ቢሉ በርገግ እንዳትል ባሼ። የፕሮቴስታንቲዝም ወንጌል ሰውን ለውጦ ከክርስቶስ መንግስት ብቁ ማድረግ ቢችል ኖሮ ለምን በዚች ሀገር ዜጋ ላይ አልሰራም? ግብረገብና እረፍት ሰጪ ቢሆን ስለምን ይሁሉ ህዝብ ኢየሱስ ያድናል እያለ ራሱ አንቆ ይገላል? ጠይቅ። በነገር ላይ እዩ ጩፋ ራዳር ጥሼ ገባለው ሲል፣ ዮናታን በሌላ ቤተ እምነት ላይ ሲያንጠራራ አሜን ሃሌሉያ ካልክ ይህም አይጎርብጠ። እግዚአብሔር ይመስገን። ብቻ ዋቢዎቻችን ሀገርኛ ቻናልና ኩኔ ደመላሽ ናቸው። ፕሮቴስታንቲዝምን ወንድሞቻችን ለመውቀስ አይደለም፣ ሐሳቡ ልክ አይደለም። ኢትዮጵያ ውስጥ ቶሎ ብለን
ገታ ካላደረግነው መስመር ካልያዘ ነገሮች እንደ ኬንያውያን መሆኑ አይቀርም። ነገ እንደ አሜሪካውያን ግብረ ሰዶማውያን የሚፈለፈሉበት ትራንስጀንደር የሚደረግበት ቦታ መሆኑ አይቀሬ ነው።